ታሪኩ የሚጀምረው በቤተ መንግሥት ውስጥ አይደለም። ይልቁኑ ፍቅር ብቸኛ እውነተኛ ገንዘብ በሆነበት የድሃ ቤት ነው። ቀለሙ እንዳረጀ ቆዳ በተላላጠበት በአንድ ያረጀ ቤት ውስጥ አቡሌ ከአረጋውያን ወላጆቹ ጋር ይኖር ነበር። በእጃቸው ያለው ጥቂት ቢሆንም በልባቸው ግን የትኛውም ባንክ ሊይዘው የማይችለውን ሀብት ይዟል። ይህም በልጃቸው ያለው ኩራት ነው። ነገር ግን ራስ ወዳድነት፣ ስንፍና እውር ያደረገው ልጃቸው ለምግብና ለተለያየ ወጪ በጣም የሚፈልጉትን ገንዘብ እናቱን ጠየቃት። እርሷም ያለምንም ማመንታት ለክፉ ቀን ካስቀመጠችው ቁጠባ ውስጥ አውጥታ ሰጠችው። የደከሙና የሚንቀጠቀጡ እጆቿ የተጨማደዱ ጥቂት የገንዘብ ኖቶችን በመዳፉ ላይ አስቀመጡ። ያ እንዲሁ ወረቀት ብቻ አልነበረም። ወዝዋ፣ ጊዜዋ እና ፍጹም እምነቷ እንጂ። ልክ ፀሐይ ስትጠልቅ ሰማዩ ሲጠቁር ቀኑን ሙሉ ሥራ ፈት የነበሩት የአቡሌ እግሮች ከቤት ይወጣሉ። አቡሌ ወደ ሥራ ወይም ወደ ቤተ ክርስቲያን አልሄደም። ይልቁኑ እግሩ እየመራው በቀጥታ ወደ አውሬው ጉሮሮ ወደዚያ ደብዛዛ ብርሃን ወደ ታጀበው የቁማር ቤት ነበር። በማያውቃቸው ሰዎች በተከበበበት ክብ ጠረጴዛ ላይ የቤተሰቡን የነገ ተስፋና ዋስትና በአንድ ካርታ መገላበጥ ላይ ጣለ። አየሩ በጢስ ታፍኖ በስግብግብነት መንፈስ ተሞልቶ ነበር። ከካርታው ጠረጴዛ ወደ ፑል ቤት ሲንከራተት ሌሊቱን በግለትና በቅዠት ብዥታ ውስጥ አለፈ። የህሊናውን የለሆሳስ ወቀሳ ለማፈን ድምፁን ከፍ አድርጎ በረጅሙ ሳቀ። በመጨረሻም በሰዎች በተጨናነቀ ክለብ ውስጥ አቡሌ በከንቱ ትዕቢት ተወጥሮ ጠረጴዛው ላይ ወጣ። ቤተሰቡ በቤታቸው ጸጥታ ውስጥ ሆነው እሱን በመጠበቅ ላይ ሳሉ እርሱ ግን የእናቱን የድካም ዋጋ እንደ ተራ ወረቀት በአየር ላይ በተነ። የውሸት ዕድሉን እያከበረ የእሷን መሥዋዕትነት አራከሰ። ነገር ግን ለእያንዳንዱ ግዴለሽ ድርጊት በንጹሐን ላይ የሚያደርሰው አስከፊ ተጽዕኖ አለ። አቡሌ የተንደላቀቀ ሕይወት ሲመራ፣ የወላጆቹን ጫንቃ ግን በኑሮ ክብደት ይደቅ ነበረ። ያጠራቀሙትን ገንዘብ አልቆ ስለነበረ አቅመ ደካማ አባቱ ከጡረታ ወጥቶ ወደ ሥራ ለመመለስ ተገደደ። በማይምረው የፀሐይ ንዳድ ስር በግንባታ ቦታ ከባድ ብሎኬት ይሸከም ነበረ። ያረጁትን አጥንቶቹ በልጁ ስግብግብነት ጫና ስር ይንቃቁ ነበረ። እቤት ውስጥ ደግሞ የነበራትን የመጨረሻ ሳንቲም የሰጠችው እናቱ የልብስ ማጠቢያ ገንዳ ላይ ጉብ ብላ ነበረ። የዕለት ጉርሷን ለማግኘት ስትል ብቻ በጅማቶቿ ሕመም እየተሰቃየች የጎረቤት ልብስ በእጇ ታጥብ ነበር። ሰውነት ይህን ያህል የልብ ስብራት የመቻል አቅም የለውም። አንድ ቀን ከሰዓት ጉልበቷ ካዳት። ከልብስ ማጠቢያ አጠገብ ወደቀች። ትዕይንቱ ወደ ነጭ የሆስፒታል ክፍል ተቀየረ። የሞኒተሩ ምት ብቻ በክፍሉ ውስጥ ይሰማል። የተጨነቀው ባል የሚወዳትን የባለቤቱን እጅ ይዞ ጊዜው እንዳረፈደ በመጸለይ ተቀምጧል። የእናቱ ወደ ሆስፒታል መግባት ዜና ለአቡሌ እንደ ብርቱ ዱላ ነበር ያረፈበት። ይህም የቅንጦት ኑሮ ቅዠቱን ብትንትኑን አወጣው። በዚያ ምሽት ብቻውን ወደ ቤቱ አቀና። መንገዶቹ በጨለማ የተዋጡና በዝናብ የራሱ ነበሩ። የአየር ሁኔታ በውስጡ ያለውን የሐሳብ ማዕበል የሚያንጸባርቅ ነበረ። ኮፍያውን አጥብቆ ጨበጠ። ያቺ ድሮ የአራዳነት ምልክት የነበረችው ኮፍያው አሁን የውርደቱ መሸሸጊያ ጋሻ ሆነችበት። ወደ ሳሎኑ ቤት ገባ። ቤቱ ባዶ ነበረ፣ ቀዝቃዛም ነበረ። በገዛ ራስ ወዳድነቱ በፈጠረው ጸጥታ ተከቦ
በጨለማው ሲቀመጥ እውነታው ፍርጥ ብሎ ገባው። ያባከነው ገንዘብ ብቻ አልነበረም። ከልብ የሚወዱትን ብቸኛ ሰው ሊያጠፋባቸው ለጥቂት ነበር የቀረው። ጸጸት ያለ ተግባር ዋጋ የለውም። የዛን ታሪክ መጨረሻ እንደገና ለመጻፍ ቆርጦ አቡሌ ተነሳ። ያ በቀላል መንገድ ገንዘብ ማግኘት ይፈልግ የነበረው ልጅ በዚያ ምሽት ሞተ። ለመስራት የተዘጋጀው አዲስ ሰው ተወለደ። ኩራቱን፣ ራስ ወዳድነቱን፣ ስንፍናውን ገፈፈ። ጎህ ሲቀድ የከተማውን መንገዶች መጥረግ ጀመረ። በተጨናነቀ ካፌ ውስጥ ስድቦችን በፈገግታ እየዋጠ በትሪ አስተናገደ። ምሽቶቹን በዘይትና ግሪስ ተለውሶ በመካኒክነት ሲለፋ አሳለፈ። የሚያገኘውን እያንዳንዱን ሳንቲም የንስሐ ዋጋ ነበረች። በመጨረሻም ወደ ቤቱ ሲመለስ ይዞ የመጣውን ደሞዝ ብቻ ሳይሆን ትሕትናም ጭምር ነበረ። እያገገመች ያለችውን እናቱን ልብስ ለማጠብ የገዛ እጆቹን ውሃ ውስጥ ከተተ። በሱ ጥፋት ምክንያት እሷ ዳግመኛ እንዳትሰቃይ ላለማድረግ ወሰነ። አቡሌ ወደ ሆስፒታሉ ክፍል ሲመለስ የሰማው ነገር ደስ የሚል ነበር። ድባቡ ተቀይሯል። ፍርሃቱ ተወግዷል። አቡሌ ወገቡ እስኪቆረጥ ጠንክሮ በመስራት የሕክምና ወጪውን እያንዳንዱን ሳንቲም ከፈለ። በአባቱ ፊት የቆመው እንደ ለማኝ ሳይሆን ያጣውን ክብር እንዳስመለሰ የቤተሰብ ጠባቂ ነበር። እናቱ አቋሟ በድካሟ ፈገግ ብላ እጆቿን ዘረጋችለት። አቡሌ እቅፍ ሲያደርጋት ለመማር ብዙ ዋጋ ያስከፈለውን ትምህርት ተረዳ። የገንዘብ ትክክለኛ ዋጋ እሱን በማውጣት በሚገኝ ደስታ ላይ ሳይሆን እሱን ለማግኘት በሚፈስ ላብና በሚታደገው ቤተሰብ ላይ እንደሆነ ተረዳ።